ባኪ ፈልጌ ምን እንኳን የሷ ልደት የስንት ጀብደኛ የስንት አርበኛ ልደት ይረሳል ኖርማል ነው ይኸውልህ ከዛች የሰይጣን ጻፊ ኮንሽ ጓደኛዋ ጋር እንዳትመጣ እንጂ ከዛች የሰይጣን ሴክሬታሪ ጋር እንዳትመጣ እንጂ ዛሬ ይታረቃላችሁ እንዳትተሰ እሺ ትላለች ምስኪን ነች ቅድስት የኔ እናት ይኸውልሽ አንቺ እንደስምሽ ተቀደሽ የሆነ ረጋ ያልሽ የምሬ ነው ወዶ ፈልጎት አይደለም ፈቅዶ ያረጋው ነገር አይደለም እና ይቅርታ አድርጊለት እሷ ይቅርታ ታደርግላለች ይኸውልህ እሷ አይደለችም እኮ እቺ ቀንጨራ ጓደኛሽ ምን አለ ብትቀርብሽ ዝም ብትለሽም ሻል ሲያስጣለ ጃላንጎ ፊት ደሞ ታወራለህ እንጂ ጀመር አይመለከትም እሺ ኧረ ስርዓት ያዢ አንነገር ልንገርሽ ደረጃውን በጠበቀ ጢፊ ሜዱላሽን ገለባብጪው መቆም እየፈለሽ እንድትቀመጪ መቀመጥ እየፈለሽ እንድትቆሚ ነው ማድረግሽ አንቺ ሚኒ ዲያብሎስ አንቺ መጠነኛ ሰይጣን ስርዓትሽን ያዢ አውሩ መርሳ ፈልግ አይደለም እንድትቀንሽ ነው የረሰቡት እባክሽ ለህይወታችን ብዙ ነገር አስቤያለሁና ተረጂኝ እንዴት የልደቴን ቀን ትረሳለህ እባክሽ እናት አሁን ራሱ ነው ለህይወታችን ብዙ ነገር አስቤ ቀላቀተሽ እውነት እዚህ ልኛንጣው ሄደች እኩያሽ ኤፍራታ አግብታው እንደሄደች ሁሉ እቺ ታናሽ የ3 አመት ታናሽ ነች እሷም ሄደች ይኸውልሽ ምናልባት እግዚአብሔር ብሎላቸው ወንድ ልጅ ኮለዱ የዛሬ 20 አመት ያድጋራል አንቺ ደግሞ 30 ይሞላሽ 30 አሁን 20 50 ይሞላሻል ትረጋጊ ይሆናል ጣፋጭ ትሆኛለሽ ስኳሩ ትሆኛለሽ ግባ ሄኛ አትሴት ይጎል ልጣችሁ ወረዳ አርግልኝ ጊዜ አያ ዴ አያ ምን ይመስል መረገጥ በቃ አቆሚን አልፈልግም ለስተ በቃ እንጂ ይሰብራል እኮ እንዳንተ መሰልኩ እንዴ ተረጋጊ ለተወሰነ ደቂቃ እስቲ ረጋ ብለሽ ቁጭ በይ እስቲ እንዴ እንደውም ተውሽ ይላል የራስሽ ጉዳይ አንቾሬ ሲክስ ፓክ ጨርሼ ወደ 10 ፓክ መሄድ ሰው ነኝ እኮ ምን ሆነ ነው ቁጥር እኛ ገንዘብ እየቆጠርን ሌላ ታሪክ ውስጥ ገብተናል አባቴ ሞርቶ አናተ ሌጣ ከሆነ ምን ጥቅማለሁ ማንዬ ዋናው ቢያንስ እኔ በእውቀት ነው የተመለጥኩት አንተ ባዶ ነው ሆለል አይደለ እንዴ ቆንጆ ጀለገግ አዴ እናቴ እኔስ እሱ ጀለገግ እኔስ ከረፈፍ አረ እናት አንድ ልገሚ አንድ ንፍጣም እንዴ አንድ ብቻ ነኝ አንድ አለታናት አይታላ ከኔ ጋር ተፎካከረ የመጨረሻ አንተ ከኔ ጋር የምትፎካከረው አለው ሁሉ ነገር አታወራ በእናትህ ወደዛ ሚልፓደዝ ምንድነው ቤታችሁ ግን ትንሽ ለየት ያለ አዎ የቻይና ሬስቶራንት ነው ለዛ ቁጭ በል እዚህ ገብቶ ሳያዝ መውጣት አይችልም እንዴ ምን ማለት ነው እኔ ቻይና ሬስቶራንት መሆኑን አላወኩም በብቻ አንዴ ደሞ መውጣት የሬቱ ድኖ ብራዘር አይካልክ ሚስተር ቹንግ ነው የምጠራው ይቆርድፋል ምንድነው የምታስፈራራኝ እኔ እንደውም ጾመኛ ነኝ ምንም አልጠቀም እና የኛ ሬስቶራንት ስፔር ውዚኔ ይመስላል እንዴ ልትወበኝ ነው የመጣው ጠብቀኝ እንደውም ሚስተር ቹንግ ዲያራ ተረጋጋሽ በቃ የምን ቹንግ ነው በእናትህ እሺ ቆይ የሚበላ ምን አላችሁ አዎ እንደዛ ነው የሚባለው ያው የሚበላ ቡንዳን ከነነፍሷ በረሮ ወርክቤ አሳማ ቦረድ ውሻ በድመትና አህያ ጥብሳል አህያ ይሄ ምን አይነቱ አህያ ፊት ነው ዋከ እሺ እንቀጣስ ምን ላምዳን መቼ የሚበላ አዘዝኩ መጀመሪያ አህያ ያልክ እኮ ብራዘር እና እኔ ታዲያ አንተን ማህያ ምን አልክ አንተ ማለቴ አይደለም እኮ ይሄን አባት ሌላ ነገር የላችሁም እሺ ሽሮ የለም የምን አባሽሮ ነው ሽሮ ይብላንና የሚጠጣ ብቻ እኮ የምትፈልገው ላምተን እሺ የሚጠጣ ምን አለ ያው የሚጠጣ የቡንዳ መነቅ የአሳማ ጭማቂ እና የኢጁዛሽን ታድ አራው ሰው የለም እንደ ቆይ ቻይኖቹ ነበሩ እኮ አሳማና ውሻ ፍንደጋ ወጥተው ነው ቹምብናን ይብተን ይቀርም ኧረ ብራዘር በእናትህ ተፋተኝ አስገናገጥኩሽ እየቀለድኩ ነው ብራዘር ያው ግን የቻይና ሬስቶራንት አይደል የማ ፋሪያ እንደዛ ተለኝ እንዴ በእናትህ አስደነገጥከኝ እኮ ሶሪ በእናትህ ያው ትንሽ ላዝናናህ ብዬ ነው ይሄ የቻይና ሳይሆን የኮሪያ ሬስቶራንት አልሸሹም ዞርታ ምን አልከኝ ማለቴ አሪፍ ምግብ አላችሁ እሺ አዎ እንደውም ብዙ ደንበኛ ያፈራብን ምግብ አለ እሱን አምጣን ይሄ የክንምንጋ መውጫው ቤት ነው እንደምን ዋላችሁ ተማሪዎች አለን ቲቸርዬ ፒስ ነው አንተ ኮረኮንች ብቻህን እንዴ ሌሎችስ አዎ ቲቸርዬ ሁሉም አልመጡም በቀለ መንገድ ጠፍቶበት ነው የቀረው ቃንቄ ደግሞ እሱን ፍለጋ ነው የሄደው ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ ደመላሽ ደግሞ ደሜ ይፍሰስ ዝም በል ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት አስተምረኝ ጥማት ይጥማህ ሙርት ይዛለ እንዴ ብቻ እንዳስተምር ትፈልጋለህ እና አይመለከተኝም ያለበለዚያ ለርዕሰ መምህሩ ነው የምከስ ነው ጥሩ ጥያቄ ጠይቃለሁ ከመለስክ ነው ማስተምር ያዝ የመጀመሪያ ጥያቄ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ አትበል አሁን እዚህ ጋር ጥያቄው ምንድነው ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው እንዴት ቲቸር ምን አገናኘው ነው ያላውቀው ታነብማ ከየት ታመጣዋለህ ሌላ ሁለተኛ ጥያቄ ያዝ
አንድ 60 ኪሎ ግራም የሚመዝን ሰው ያለ እንበል። እሺ የዚህን ሰውዬ ፖለቲካዊ አቋም ንገሪ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ፣ የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጦ? እንዴት ሸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ አረ ቲቸር ቢያንስ ለመጣሁበት የሆነ ነገር ኦኬ። ለመጣበት በቃ ለመጣበት 10 ማርክ ቀንሽብሃለሁ። አሽቋላጭ። አረ ፋዘር ይሄን ቤት ወይ አድሱት ወይ አረቀው ጣሉት። ምን ነው ምን ሆነብህ ልጄ? እንዴ እኔ እኮ ከተከራየው ጀምሮ ቀን በቀን አይጥ ነው ማየው። ታዲያ 500 ብር ከፍለ አንበሳ ማየት ነው እንደ ፈለከው? ሃይ እንዴት ነሽ? ቦይፍሬንድ አላት። እዛ ጋውኝ እኮ እያየሁሽ ነበርና በጣም ነው የምታምሪው። ቦይፍሬንድ አላት አልኩህ እኮ። እሷ ራሱ መመለስ ትችላለች እኮ። እሷ እኮ እስካሁን ምንም ነገር አላለችም። አንቺ ነሽ እያወራሽ ያለሽው። አንዴ እናወራን እነሱ ምሳ ካልበላሽ ለምን አብረን አንበላ? አልበላንም። ደቼሪ ለምን ለኔ እስቲ ፍግም አትይም? ምንድን ነው እዚህ አላስወራም ማለችን እኮ እና ግብዣዬን ተቀበልሽኛል አይደለ? ይቅርታ ካለኔ አትበላም። ይኸውልሽ ከዚህ በኋላ አንድ ጊዜ በመሃል ጥልቅ ብትይ ይሄንን ሰሃን አፍሽ ውስጥ ከትቼብሽ እቺ ኖርሽ ማስመሰልሽ በደንብ ያዝ። ምን አባቷ እዚህ ምንም እኮ ማውራት አልቻለም። ለምንድን ሌላ ጊዜ ስልክ ተቀየረ በሰፊው አንጫወትም? ለብቻችን ተገናኝተን። ስልኳን ታሰርቃለች እናሽ የመሰልሽ የእንጭቅ ልጅ ሙጃለ ፉጋ ገልቱ ኮሷ በቀቀለ ምን ልፈትኒ ነው? ኧረ ተይ አሁን ማለት ኖ ኖ ኖ ኖ ኧረ እኔ አይደለሁም መንገድ ላይ ነው ያየው አጥቶሽ። አንተ ኧረ እኔ አይደለሁም ማለት አንተ ብለኝ ይሄ ከላይ የምታዩት ሰውዬ የራሱን ፍቅረኛ እንደማያውቃት ሆኖ ለሌሎች ወንዶች ይሄድና ስልክ ቁጥሯን ከተቀበልኩኝ ምን ትቀጣላችሁ ብለው በ$10 በ$20 ያስይዙና ከዛ ተቀብሏት ይመጣል፣ ገንዘቡን ይወስዳል ማለት ነው። ሶ ዛሬ የምሰራላችሁ ቪዲዮ እንደሱ ነው የሚሆነው። ተከተሉ። ራሳቸው ጋይስ ለካ ፍቅረኛ ያስፈልጋል። ፍቅረኛ ደግሞ የለኝም እኔ። እጅ ጋር እየሄዱ እንዴ አንተ ልጅ ምን ሆነ ነው? ይሄ አንዴ እጅ አንተ ምን ሆነ ነው? ባለን ያቢ ኧረ አንተ ልጅ በቃ ምንም ባህሪ በጣም የተቀያየረው ምን ሆነ ነው? የሆነ ሱስ ምናምን ማሳጀምርም አቀርብ አላጨስም እኮ ኧረ አታጨስም? እፈፋል አዙም ያጨስ እሱንም ይፈፋ አው ትላለህ እንዴ ደግሞ በሽተኛ አቤነ እንዴ አሃ እስካሁን አላወቀኝም? አውቄያለሁ እንዴ የወለድኩ የወላጅ አባቴ እኮ ነኝ። አው ወልደኛል። አሁን አንተ ሸቆንስ ምን ጎሎ ነው አሁን ሱስ የጀመርከው? ምን ጎሎ ነው? ሱስ ጎሎ ነው ሱስ የጀመርከው? ኧረ በሽተኛ እሺ አሁን ያ ሁሉ ሀብትሽ አሁን ድርጅቱን በማን ስም ላደርገው ነው? በድርጅቱ ስም። ድርጅቱን በድርጅቱ ስም ላደርገው? ድርጅት ማለት ምን አይነት ድርጅት እንዴ? ምንድነው ያጦዙ አንተ? ምንድነው ያጦዙ? ምንድነው ያጦዙ? ያስጨሱ ምንድነው? እስቲ ቀና አድርገው ሲያጩ ያጦዙ ምንድነው? በርገር በሽተኛ ና ተነሳው። አንተ ማረሚያ ቤት ነው መግባት ያለብን። ማረሚያ ቤት ነው እናረም ሄድ ታረማለህ? አረማለሁ እንዴ አደነግጥም እንዴ አንተ ልጅ? ሲግማ ቦይ ሲግማ ነህ? አልፋ ቦይ አይ ኧረ አንተ ልጅ ተው ላነቃቃ መሰለኝ ትንሽ ለመንቃት አትነቃም? ምን ነው የሚነቃ? እሺ አሁን ሱሱን አቁም። አሁን ወደ ቤት እንሂድ። በቃ ና በቃ ቤት ሄዳለሁ። ግን እዛ ታጨሳለህ? አላጨስም ና አባዬ አክስቴ እኮ 600 ብር ሰጠች። 600 ብር አክስቴ ሰጠች። አክስቴ በጣም ትወዳል። ግን እኔ ምን ታየኝ መሰለህ? ይሄ ብር ላንተ መጥቂያ ሊሆን ይችላል። ገባህ? ስለዚህ እኔ ጋር ተቀምጦልህ እኔ እየቆጠብኩኝ ብሰጥህ ነው የሚሻለው። ኧረ አባዬ እኔ እኮ ትልቅ ልጅ ነኝ። መቆጠብ ምናምን ይችላል። እሱን ሳላቀረች አይደለም ግን እኔ እየቆጠብኩኝ አንተ ባንዴ ልታጠፋው ትችላለህ። አልባሌ ቦታ ልታውለው ትችላለህ። ስለዚህ እኔ ጋር አስቀምጠውና ስፈልግ ከሱ ላይ እየቀነስኩኝ እሰጥሃለሁ። አይዞህ የኔ ልጅ ችግር የለውም። ሄሎ በርገር እንብላ። ኧረ አለኝ ብር በቃ እናዋጣለን። እሺ አባይ 200 ብር ስጠኝ። ትናንት ከሰጠሁልኝ 200 ብር የምን ብር? 607 608 609
ኧረ ማጅቶ ይሄ እኮ ነው ይሄ ነው መጣ እኮ ይሄ እኮ ነው እንዴ እንዳለ ፓርኪንግ የሚባል ነገር አላሰራም ነው ምንም መልውጥ አቻለ በቀራ ሰርቨር ነው ይዘን ምን ገባ ምንም አላሰራንም እንዴ አቻ ነው አላሰራም ያልኩት አርክሹ አናግሪዋለሁ መጽርሹ ሁለተኛ እዚህ ሰፈር አፈላለው ካለ በቃ መስሪያ ተነበት እዚህ ሰፈር እንዳላይ ወደግሚ ነግሬዋለሁ በቃ አይመጣም ሰራይልም ጥርሱን ማረግፈው ሁለተኛ ምንም አይፈጥርም ለምንድን ነው የምፈራው ምንም አይፈጥርም አናግሪዋለሁ አቋል እንዳንተ እንዴ ምን አባ ነው ከሴት መጠበቅ ነው ሌላ ምንም ስራ የለውም ይቼካ ባዘ አንተ የተረገም እቺ ምስልሽ በግራ ይዛት ትመጣለህ አንተ አትፈርም እንዴ እና የኔ ቆንጆ ተማሪ ሰራ አንቺ ሞልሽ እያሰማመጠሽ እኮ ነው በደንብ በይ እንጂ ማሬ እና ምንድነው የሚያስደስትሽ ኮካ ይመጣ እስቲ መጣ እንዴ አክቴ አረ ብላት እንዴ ማሬ ሽንቴ ይመጣ እየተጠያየቁ ነበር እየጠየቃት ነበር ምንድነው እያላት ምንድነው ሲላት ማለት ነው ነው ስከርፓፕ ምንድነው ኡቭ ስከርፓፕ ምንድነው አታውቁም ነው እንደዚህ ነገር ዛሬ ነው የሰማሽው ኡቭ ነው ያመጣል እንደሆነ አንተ ያ እኛ ተፈረሉ ግብዶ ማለት ነው ሚኪያስ አስቀየምኩት እኮ ትላለ አስቀየምኩት ትላለ ምን እሺ ነው ትላለሽ አንተች ያረ ይሄ ያረጀ ያፈጀ ትሬንድ ተይበናል ትራቨል አድርገሽ ነው እንደመጣሽው ትላለ አያት ሄዱ ነበር ትላለ አሬ ይባላል ምን አይነት ማጥፋት ስለሚባል ነው አይ ሚኪያ አፍልቷል ባለፈው ራሱ ማለት ነው ሰፈር ውስጥ ያየሁት አስተያየት ማለት ነው እንደዚህ ቦምባስቲክ ሳይዳይ አረ በተረሻው እንዴት ነው እየሄድክ አባ እየሄድክ አረ በስመ አብ አንተ በጣም የምትደብር ሰው ነው በጣም ማለት ነው እንዴት ከኔ ሚስቴ ሆነች አውቃለሁ ተረዳኛ ነኝ ጓደኛ ብሎ አረ በስመ አብ ጓደኛ ይወጣልኝም ምንድነው ቶሎ ስሜታዊ እንደምሆን ታውቃለህ አይደል አረ በስመ አብ በጣም እኔ ቶሎ ነው እንደዚህ የሚልብኝ አረ በጣም ነው ያዘ እኔ ይኸውልህ እኔ እናንተ 16 አመት አንድ ላይ ከልጅ ምንድነው ብራንክ አድርጌሻለሁ ይሄው ካሜራ አረ እኔ አገኛት አይ በጣም አሪፍ ነው የጭራሽ አያስጠላም ምንም እንትን ፎቶ የዩቲዩብ ፎቶ አንሺ በጣም ሰው አይቶት እንዲገባ እነቀኝ እሺ በጣም ማትነቀኝ እንጂ